ሁላችንም ማደግ ስኬታማ መሆን እንፈልጋለን እንመኛለን። አንድ ቀን ስኬታማ ሆናለሁ የሚለው ተስፋ ብቻ ስኬታማ ያደርገናል። ተስፋ ስትራቴጂ ሳይሆን በህይወት መድረስና ማምጣት የምንፈልገው ስኬት ሁሉ አስበን በማድረግ የሚመጣ ነው። አሁን ካለሁበት ወደሚቀጥለው እንዴት አድጋለሁ ብለን አስበን አቅደን እርምጃ ስንወስድ ያን የምንፈልገውን ስኬት ወደ ህይወታችን እናመጣለን። በዚህ ቪዲዮ በህይወትህ ስኬታማ እንደምትሆን የሚያሳዩ 5 ምልክቶች እናያለን። የመጀመሪያው የኢንቨስትመንት አስተሳሰብ። የኢንቨስትመንት አስተሳሰብ ያላቸው ሰዎች የሚያገኙትን የትኛውንም ነገር እንዴት ማብዛት እንዳለባቸው ያስባሉ፣ ያበዛሉ። የአስተሳሰብ ቅኝታቸው ማብዛት የሚለው ላይ ትኩረት ስለሚያደርግ ያላቸውንና የሚያገኙትን ሁሉ በምን መልክ እንደሚያበዙ ያስባሉ። እቺ ትንሽ ናት ብለው የሚንቁት ነገር የላቸውም። የኢንቨስትመንት አስተሳሰብ ያላቸው ሰዎች ከሌሎች ሰዎች የሚለያቸው ትኩረታቸው ያገኙትን ተጠቅመው ማጥፋት ላይ ሳይሆን ማብዛት ላይ መሆኑ ነው። የኢንቨስትመንት አስተሳሰብ ያላቸው ሰዎች እያንዳንዱ ነገራቸውን ማብዛት ላይ አተኩረው ይሰራሉ። ጊዜያቸውን፣ ጉልበታቸውን፣ እድሎችን፣ ግንኙነቶችን፣ በእነሱ ህይወት ውስጥ ያሉ ነገሮችን ሁሉ በሙሉ አቅም የሚጠቀምባቸውን መንገዶች ያስባሉ። የኢንቨስትመንት አስተሳሰብ ያላቸው ሰዎች የስሜት ዲሲፕሊን አላቸው። በህይወታቸው መሪነቱን የያዘው ስሜት ሳይሆን መርህ ነው። የህይወታቸውን መሪ ይዞ የሚሾፍረው መርህ እንጂ ስሜት አይደለም። ከዚህ የተነሳ በምርጫዎቻቸው በውሳኔዎቻቸው ላይ የስሜት ተጽዕኖ አይታይም። ረጅም አስበውና አቅደው የማድረግ አቅማቸውም ከፍ ያለ ነው። ይህ ህይወት ልማዳቸው ስኬታማ አድርጓቸዋል። በህይወትህ ስኬታማ መሆን ከፈለክ ይህንን ኢንቨስትመንት አስተሳሰብ ልታዳብር ይገባል። በትዕግስት ረጅሙን እያሰብክ እርምጃ ከወሰድክ ስኬትህ የተረጋገጠ ነው። አንድ ሰው ሚሊዮነር ለመሆን ከ7 እስከ 9 ዓመት ይፈጅበታል ይባላል። መድረስ የምትፈልገው ስኬት የሚጠይቀውን ጊዜ ወቅና እርምጃዎች ፍሬ እንዲያፈሩ ጊዜ ስጣቸው። እስቲ አስበው፣ በከተማ የትራንስፖርት ችግር ሲገጥም ሰዎች ምን እንደሚሉ። ብዙ ሰዎች ስለ ሰልፉ፣ መኪና ስላለመኖሩ ሲያማሩ፣ የኢንቨስትመንት አስተሳሰብ ያላቸው ሰዎች ደግሞ ይህንን ችግር ፈተው የገቢ ምንጭ የሚያደርጉበትን መንገድ አስበው ያደርጉትና ገንዘብ ማግኘት ይጀምራሉ። የኢንቨስትመንት አስተሳሰብ ያላቸው ሰዎች ገንዘብ ለነሱ እንዲሰራ ሲያደርጉ ገንዘብን ተጠቅመው ዕዳ የሆኑ ሊያቢሊቲ የሆኑ ነገሮች ላይ የሚያውሉ ሰዎች እድሜያቸውን ሙሉ ለገንዘብ ይሰራሉ። ሁለተኛው ዋጋ የሚከፍል ማንነት። ዛሬ ዋጋ ከከፈልክ ነገ ትጫወታለህ። ዛሬ ከተጫወትክ ነገ ዋጋ ትከፍላለህ። ሌላኛው በህይወትህ ስኬታማነትን የሚወስነው ይህ ማንነት ነው። ስኬታማ ሰዎች ከሌላው የሚለያቸው ዋጋ ለመክፈል ዝግጁ መሆናቸው ነው። ሰዎች ስኬትን ለማግኘት አቋራጭ መንገድ ብለው አላስፈላጊ ዋጋ ሲከፍሉ፣ በህይወታቸው ስኬታማ የሆኑ ሰዎች ደግሞ የሚከፈለውን ዋጋ አውቀው ይከፍላሉ። መድረስ ካለብኝ ስኬት ሁሉ ዛሬ ካልደረስኩ የሚሉ ሰዎች በትዕግስት ዋጋ ከፍለው ለመድረስ ያልተዘጋጁና ፈጥነው ለመውደቅ የሚንደረደሩ ናቸው። እዚህ ጋር አንድ ታሪክ ላካፍላችሁ። 2 ለአንድ ከተማ ውሃ እንዲቀዱ የተቀጠሩ ሰዎች ነበሩ። እነዚህ 2 ሰዎች ባሉበት ከተማ ለከተማው ውሃ ከወንዝ ቀርተው ከተማው መሃል የሚገኝ ገንዳ ላይ እንዲገለበጡ ይቀጠራሉ። በየቀኑ ስራቸውን እየሰሩና የሚከፈላቸውን እየተቀበሉ ሲኖሩ ሳለ አንደኛው አንድ ሐሳብ ይመጣለትና ለጓደኛው ይነግረዋል። እኛ በየቀኑ የተነሳን ከወንዙ ውሃ እየቀዳን ሰውነታችን በጣም የተጎዳ ነው። እናም ከወንዙ ቀጥታ ወደ ገንዳው ውሃ እንዲመጣ ቦይ እንስራ ብሎ ይጠይቀዋል። የዚህ ጊዜ ጓደኛው ሐሳቡ ጥሩ ቢሆንም አድካሚ እንደሆነ ይነግረውና የቀድሞውን ስራ መስራት ቀጠለ። ከዚያ ጓደኛው ከውሃው ምንጭ እስከ ከተማው አደባባይ ገንዳ ድረስ የሚደርስ ቱቦ መቆፈር ይጀምራል። እንዲህ ሲያደርግ ያዩ ሰዎች እየተሳለቁበት ዝም ብሎ ይለፋል፣ በባልዲ አምቶ ብቻ አይተውም እያሉ ሲቀልዱበት ቆዩ። እርሱ በዚህ ሁሉ ሁኔታ ውስጥ ተስፋ ሳይቆርጥ በስተመጨረሻ ከወንዙ እስከ ገንዳው የሚደርስ ቦይ ገነባ። እሱ ስራ የጀመረ ቀን ያኛው ጓደኛው ስራ አጣ። ነገን አስቦ ዋጋ ከፈለና የተሻለን ነገን ለራሱ ሰራ። በህይወት ስኬታማ መሆን ከፈለክ ዋጋ መክፈልን የህይወት ክፍል አድርገህ ልትቀበል ያስፈልጋል። አንድ ህፃናት ላይ የተደረገ አስገራሚ ጥናት አለ። ህፃናቱን በአንድ ክፍል ውስጥ ያስቀምጧቸውና ከፊት ለፊታቸው ላይ ጣፋጭ ነገር አድርገው እንዳይበሉ ነግረዋቸው ከክፍል ውስጥ ተመራማሪዎች ወጥተው ሄዱ። በዚህ መሃል አትብሉ ያሏቸው ሰዎች የሄዱ የመሰላቸው ህፃናት ጣፋጩን ነገር ለመብላት ሌሎችንም ይገፋፏቸውና አንስተው ይበላሉ። ተመራማሪዎቹ ሲመለሱ የተወሰኑት በልተዋል፣ የተወሰኑት ደግሞ አልበሉ። የእነዚህ ልጆች ህይወት እስከ መጨረሻው ትልቅ እስኪሆኑ ድረስ ያጠኑት አጥኚዎች አስገራሚ ነገር አዩ። ጣፋጩን ነገር አንስተው የበሉት ልጆች ትልቅ ሆነው ራሱ በህይወት ትዕግስት የሌላቸው አቋራጭ መንገድ የሚፈልጉና ዋጋ መክፈል የማይፈልጉ ሆነው ሲያገኟቸው፣ ሌሎች ጣፋጩን ነገር ሳይበሉ የቆዩት በህይወታቸው ደስተኛና ስኬታማ ሆነው አገኟቸው። ዛሬን ዲሲፕሊን ሆኑ ለነገ ደስታ ዋጋ መክፈል የነገን ስኬት ያረጋግጣል። ሶስተኛው የህይወት ግልጽነት። ብዙ ሰዎች በህይወት የሚፈልጉትን ነገር በግልጽ አያውቁ።
ብዙ ጊዜ ትኩረታቸው ባልሆነውና በማይፈልጉት ነገር ላይ ነው። ከዚህ የተነሳ የሚፈልጉትን ነገር ራሱ ፊታቸው ቀርቦ ሳያስተውሉት ይቀራሉ። አእምሯቸው ትኩረቱ በማይፈልጉት ነገር ላይ ስለሆነ እድሎች እንኳን መጥተው መጠቀም ሳይችሉ ይቀራሉ። ስኬታማ ሰዎች ስኬታማ ያደረጋቸው አንድ ነገር የህይወት ግልጽነት ነው። የሚፈልጉትን የሚሄዱበትና ማድረግ የሚችሉትን ነገር ያውቃሉ። በስራቸው፣ በቢዝነሳቸው፣ በግንኙነቶቻቸው፣ በጤንነታቸው፣ በግል ስብዕና ግንባታቸው፣ በፋይናንሳቸው የሚፈልጉትን ነገር ያውቃሉ። ራሳቸውን ማየት የሚፈልጉበት ቦታ አላቸው። ለራሳቸው ያስቀመጡት ደረጃም ስታንዳርድ አላቸው። ከዚህ የተነሳ እሺና እምቢ የሚሉትን ያውቃሉ። እሺና እምቢ ለማለትም አይቸገሩም። የተገኘው እድል ሁሉ የነሱ እንደሆነ አያስቡ። ስኬታማ ሰዎች ካላቸው የህይወት ግልጽነት የተነሳ እድል መጣ ብለው ሲሻሙ አይታዩ። ትኩረታቸው በእነሱ መስመር ላይ ያለው እድሎች ላይ ስለሆነ ማክሲማይዝ ማድረግ፣ በሙላት የመጠቀም አቅማቸው ከፍ ያለ ነው። የህይወት ግልጽነት ትኩረትህን ይጨምራል። ትኩረት ደግሞ የማድረግ አቅምህን ይጨምራል። ልክ አንድን አጉሊ መነጽር በአንድ ነገር ላይ አተኩረህ የፀሐይ ብርሃን እንዲያልፍበት ስታደርግ ነገሩን ሊያቃጥል እንደሚችል ሁሉ አንተም የምትፈልገውን አውቀህ ማድረግ ስትጀምር በሙሉ ኃይል ስለምታደርገው ውጤታማ የመሆን አቅምህ የጨመረ ይሆናል። የህይወት ግልጽነት በአንድ ቀን የሚመጣ ነገር ሳይሆን ጊዜ ሰጥተህ ራስን በጠየቅ ባሰብክና የምትፈልገውን በለየህ ቁጥር እየጨመረ የሚሄድ ነገር ነው። በህይወት አንድን ነገር ለማድረግ ከመነሳት በፊት የህይወት መንገድህን ልትለይ ያስፈልጋል። ስኬታማ ሰዎችን ስኬታማ ያደረጋቸው መስራት ከመጀመራቸው በፊት የሚፈልጉትን ማወቃቸው ነው። ስኬት ደግሞ በመሆን የምታመጣው እንጂ በማድረግ የምታመጣው አይደለም። የገነባኸው ማንነት የምትፈልገውን ስኬት ይስባል። ድርጊቱ ላይ ሳይሆን ራስህ ላይ አተኩር። አራተኛ፣ ቀጣይነት ያለው መሻሻል። በዚህ በቴክኖሎጂ ዘመን የለውጥ ዕድሜ 6 ወር ነው ይባላል። የማያቋርጥ ለውጥ የተካሄደ ባለበት ዓለም ቀጣይነት ያለው መሻሻል ወደኋላ እንዳንቀር ያደርገናል። በመንገዳችንም የሚመጡ እድሎች እንዳያመልጡን ያደርጋል። የማያቋርጥ መሻሻል 3 ነገሮችን ይዛል። የምናውቃቸው አሁን የማያስፈልጉን እውቀቶችን መተው፣ የማናውቃቸው ልንማር የሚገቡን እና የምናውቃቸው ግን የረሳናቸውና እንደገና ልንማር የሚያስፈልጉን እውቀቶችን መያዝ ላይ ያተኩራል። ስኬታማ ሰዎች ህይወታቸው የማይቋረጥ መሻሻል ውስጥ ነው። በትዳራቸው፣ በቢዝነሳቸው፣ በስራቸው፣ በገቢያቸው እና በጤንነታቸው ሁል ጊዜ የተሻሻሉና እያደጉ መሄድ የስኬታማ ሰዎች አንዱ መለያ ነው። እዚህ ጋር በቃኝ የሚሉት የመሻሻል ደረጃ የለም። ባሉበት በየትኛውም ዘርፍ ላይ ያሉ ነገሮችን ለማወቅና ራሳቸውን ጉዳዩ በሚጠይቀው ልክ ለማቅረብ ይሰራሉ። በራስ ላይ የምታደርገው የመሻሻል ኢንቨስትመንት ትልቁ ኢንቨስትመንት ነው። አንተ በተሻሻልክ ቁጥር አንተ እጅ ላይ ያሉ ነገሮች ይሻሻላሉ። አንተ በተለወጥክ ቁጥር በአንተ ህይወት ውስጥ ያሉ ነገሮች ይለወጣሉ። የመጀመሪያው ትኩረትህ ነገሮችን መለወጥ ላይ ሳይሆን ራስህን መለወጥ ሊሆን ይገባል። በአስተሳሰብህ ገቢ ካላደገ የሚታይ ገቢ ለውጥ አታመጣም። እያንዳንዱ የህይወት ስኬት ከውስጥ ለውጥና መሻሻል ይመነጫል። አሜሪካ ውስጥ የትልልቅ ብዙ ሚሊዮን ድርጅቶች ዋና ስራ አስፈጻሚዎች በአመት 52 መጽሐፍ እንደሚያነቡ ጥናቶች ያሳያሉ። በሳምንት 1 መጽሐፍ እንደማለት። ሁልጊዜ የማይቋረጥ መሻሻል ውስጥ ናቸው። የሚያነቡት የሚሰሙት ሁሉ በህይወታቸው ላይ አዲስን ነገር የሚጨምርና የተሻሉ እየሆኑ እንዲሄዱ የሚያደርግ ነው። ከትላንት ዛሬ፣ ከዛሬ ነገ የተሻሻልክ መሄድ ተፈላጊነትህን ይጨምራል። ስኬታማነትህንም ከፍ ያደርጋል። የዛሬ 5 ዓመት 10 ዓመት ማደግ ያቆመን ህይወት ተዋጋው። ሰዎች ትተው በሄዱበት ቦታ መቅረትን እምቢ በል። 5ኛው ጀምሮ መጨረስ። ስኬታማ ሰዎች ጀምሮ የመጨረስ ልማድ አላቸው። ትንሽ ይሁን ትልቅ እጃቸው ላይ ያለ ነገር እስከ ፍጻሜው ሳያደርሱ አይተው እጃቸው ላይ ያለውን ነገር ለመጨረስ መስጠታቸው ከፍ ያለ ነው። ስኬታማና ስኬታማ ባልሆኑ ሰዎች መካከል ያለው ትልቁ ልዩነት ይህ ነው። አንድ ጥናት እንደሚያሳየው ስኬታማ ሰዎች 10 ነገሮችን እናደርጋለን ካሉ ከ6 እስከ 7 የሚጠጋውን ያደርጋሉ። ስኬታማ ያልሆኑ ሰዎች ደግሞ 10 ነገር እናደርጋለን ብለው 2 ወይም 3ቱን ያደርጋሉ። ውሳኔን እስከ መጨረሻ የማድረግ ልማድ የስኬታማ ሰዎች መለያ ነው። ብዙ ሰዎች የህይወት ዘላኖች ናቸው። የሆነ ነገር የሆነ ቦታ ጀምረው እስከ መጨረሻው አይዘልቁ። የሆነ ቢዝነስ ይጀምራሉ፣ ይተዋሉ። ከዛ ሌላ ጀምራሉ፣ ይተዋሉ። ከአንዱ ወደ አንዱ መሄድ እንጂ የአንዱን ውጤት እስከ መጨረሻው ጠብቀው ውጤቱን ማየት አይችሉም። በስራቸው፣ በቢዝነሳቸው፣ በትዳራቸው፣ በግንኙነታቸው መጀመር እንጂ መጨረስ አይችሉም። ስኬታማ ሰዎች ግን ይጀምራሉ፣ ይጨርሳሉ። ስኬታማ ሰዎች የህይወትን ቢታን እንደ መጨረሻ መልስ አድርገው አይቀበሉም። የሚፈልጉትን እስኪያገኙ ድረስ ወደ ኋላ አይመለሱም። ተዋጊዎች ናቸው። 6ኛው ውድቀትን እንደ ጠላት አለመመልከት። ስኬታማ ሰዎች ውድቀትን እንደ ወዳጅ እንጂ እንደ ጠላት አይመለከቱም። እያንዳንዱ ውድቀት የተሻሉ ሰዎች ሆነው የሚወጡበት አጋጣሚዎች እንደሆነ ይመለከታሉ። ከሆነው ነገር የተነሳ የራሳቸውን ማንነት ዋጋ ያሳጡ። እኔ አልረባም፣ አልጠቅምም፣ ከዚህ በላይ መሄድ አልችልም በሚል ለውድቀታቸው እውቅና ሰጥተው በውድቀት አይሸነፉም። የህይወት መርሃቸው
አንዳንዴ ታሸንፋለህ፣ አንዳንዴ ትማራለህ የሚለው ነው። በስኬት መንገድ ላይ እንዳለህ አንዱ ማሳያው ውድቀትን የምታይበት መንገድ ነው። ከገጠመ ነገር የተነሳ ተማረህ ከመንገድ ትቆማለህ ወይስ አቧራውን አራግፈህ ወደፊት ትቀጥላለህ? እነዚህ ምልክቶች በስኬት መንገድ ላይ እንዳለ ይናገራሉ። ማድረግ የሚገባህን በትጋትና በልቀት ማድረግህን ቀጥል። ስኬት በመንገድ ላይ ነው። ውድቀትና ስኬት የሚገመቱ ነገሮች ናቸው ይባላል። አያያዝህን ሰዎች አይተው ስኬትን መገመት ይችላሉ። እነዚህ ነገሮች ማድረግ ጀምርና የስኬት መንገድህን አቅና። ፕሊዝ ሰብስክራይብ፣ ላይክ፣ ኮሜንት ያድርጉ። ቴንክ ዩ